Hello everyone. Today we will see about how to install Windows 7 in VirtualBox ሚለውን እናያለን ማለት ነው። ስሜ ምን ይበል እንግዳ እባላለሁ። ዛሬ በቨርቹዋል ቦክስ ላይ ዊንዶውስ 7ን እንዴት ነው ኢንስቶል ማድረግ የምንችል የሚለውን እናያለን ማለት ነው። አብራችሁኝ ቆዩ፣ ተከታተሉ። ስለዚህ መጀመሪያ ቨርቹዋል ቦክስ እናወርዳለን ክሮም ላይ ወይ ጎግል ላይ በመግባት ማለት ነው። እሱንን ካወረድን በኋላ ወደሚቀጥለው ኔክስት ስቴፕ እንሄዳለን ማለት ነው። ያው እዚህ ጋር እኛ ሴትአፕ የምናደርጋቸው ነገሮች አሉ። ኖርማሊ ቨርቹዋል ቦክስ እንዳወረድ ይህ ኢንተርፌስ ይመጣልኛል። ይህ ኢንተርፌስ ከመጣልኝ በኋላ ስሜን ስጽፍ ዊንዶውስ 7 ኔቨል እንግዳ ብዬ ስጽፍ ይሄንን ኢንተርፌስ ያመጣልኛል ማለት ነው። ይሄን ካመጣልኝ በኋላ አይዞ ፋይል ያስፈልገኛል ኢንስቶል ለማድረግ ማለት ነው። እሱን ክሮም ላይ ገብቼ 3.1 ጊጋባይት ያለው አይዞ ፋይል ኢንስቶል አደርጋለሁ ማለት ነው ለዊንዶውስ 7 የሚሆን። እሱንን ካወረድኩኝ በኋላ አታች አደርጋለሁ። ሴቲንግ በመግባት ክሊክ ስቶሬጅ ዘን ክሊክ ኢምፒቲ ካደረግ በኋላ ቹዝ አዘር ፋይልስ ብዬ እቺንን አይዞ ፋይል አታች ሳደርግ ይሄንን አይነት ኢንተርፌስ አሁን ማግኛለሁ ማለት ነው። ይሄንን አታች ካደረኩ በኋላ ወደ ገጽ እመለሳለሁ ማለት ነው። ከዛ ወደዚህ እመለስና አታች ያደረኩትን ካስተካከሉ በኋላ ነው ስታርት ስለው ይሄን አይነት ኢንተርፌስ ያመጣልኛል ማለት ነው። ሎዲንግ ካደረገልን በኋላ ስታርቲንግ ይልልናል ማለት ነው። መጠበቅ ብቻ ነው የሚጠበቅብን ማለት ነው። ይሄንን ላንጉጁን እንግሊሽ መሆኑን ቼክ እናደርጋለን። ሌላው ስለሚያስቸግር ያን ቼክ ካደረግን በኋላ ክሊክ ኢንስቶል ስንለው ወደዚህ ፔጅ ያመጣናል ማለት ነው። ከዚህ ጋርም እንደነገርኳችሁ እኛ ከዚህ ጋር ይሄ ሲመጣልንም አክሴፕት የምትለዋን ክሊክ እናደርግና ወይም ኦን አድርገን ወደ ቀጣዩ ፔጃችን ለመሄድ ኔክስት እንላለን ማለት ነው። ወደ ቀጣዩዋ ፔጅ እንሄዳለን ማለት ነው። ከዚህ ከሁለቱ ከስተም የሚለውን ክሊክ እናደርጋለን። ከዚህ ጋርም ራሱ ሴትአፕ ያደረገው ስላለ ኔክስት ብለን ነው የምናልፍ። ቀጣይ ምንድነው 100% ስኪል በተለይ የሁለተኛው ላይ ትንሽ ታይም ይወስዳልና እሱንን እኛ እንጠብቃለን። ራሱ ነው አናላይዝ የሚያደርግልን፣ ቼክአፕ የሚያደርግልን፣ ሴትአፕ የሚያደርግልን እና እኛ እንጠብቃለን በትዕግስት ማለት ነው። ከዛ ሙሉዎቹ አረንጓዴ አይነት ራይት እስኪያመጡልን ድረስ እንጠብቃለን ማለት ነው። እሱንን ከጨረሰልን በኋላ ወደ ቀጣዩ ፔጅ ይወስድናል ማለት ነው። ይሄንም ያው እኛ በፊት እንደነገርኳችሁ የሚያስፈልግ ቦታ ላይ ምን ሞላው አለ። ሌሎቹን ራሱ ነው በኋላ አናላይዝ ሴትአፕም ቼክም የሚያደርግልንና እኛ እንጠብቃለን ማለት ነው። ስለዚህ እዚህ ጋር ዊንዶዋችን ስታርት እያለልን ነው። እሱንን ከጨረሰልን በኋላ ሴትአፕ ያደርግልናል ማለት ነው ራሱ። ከዚህ ጋር ያው እኛ ትንሽ መጠበቅ ነው የሚጠበቅብን። ይህንን ከጨረሰ በኋላ ማለት ሴትአፕ ካደረገልን በኋላ ወደ ቀጣዩ ፔጅ ይወስድናል ማለት ነው። ራሱ ነው ይሄንንም እንደነገርኳችሁ አናላይዝ የሚያደርግልን። ይህንን እኛ እንጠብቃለን ማለት ነው። መሙላት የሚጠበቅብን ቦታ ስናገኝ መሙላት ግድ ነው። ፓስዋርድም ምንም ወደፊት የምናገኘው ይኖራል። እሱንን እኛንን በማይረሳ እንዳንረሳው አድርገን መጨረሻ ላይ መስራት ያለብን ነገር ስለሚኖር ያኔ እንድናስታውስ እንሞላለን። እዚህ ጋር ግን ራሱ ነው ሴትአፕ የሚያደርግልን እንደነገርኳችሁና እሱንን እኛ መጠበቅ ነው ያለብን። መጀመሪያ እንዳየነው እዚህ ጋርም ዊንዶዋችን ስታርት እያለልን ነው። እሱንም እንጠብቃለን ማለት ነው። ሶ
እሱን ከጨረሰልን በኋላ ወደ ኔክስት ስቴፕ ይወስደናል ማለት ነው። ራሱ ነው የሚወስደን እዚህ ጋር እሱ እስኪመጣልን አሁንም እናያለን፣ እንጠብቃለን ማለት ነው። ይህንን ከጨረሰልን በኋላ ወደ ኔክስት ስቴፕ ይወስደናል ማለት ነው። ስለዚህ እሱንም አሁን እናያለን። ከዚህ ጋር ምን ሞላት አለች ላይክ ዛት እኔ ምን ይበል እንግዳ ነው ያልኩት ቅድም። ስለዚህ የራሴን ስም ሳስገባ ይሄን አይነት ኢንተርፌስ ያመጣልኛል። ከዛ ኔክስት ብዬ አልፋለሁ። እናንተም ያው በምትሰሩበት ታረጉታላችሁ ማለት ነው። ከጨረሱ በኋላ ይሄንን ኔክስት እለዋለሁ። ኔክስት ካልኩት በኋላ ፓስዋርድ ይጠይቀኛል ማለት ነው። በኋላ ዊንዶውስ 7 ኢንስታሌሽን ፕሮሰስ ከጨረስ በኋላ ልሰራበት የምችለው ፓስዋርድ ነው ይሄ ሚኒ 2717። ከዚህ ጋርም ኮንፊርም አድርግ ይለኛል። ሚኒ 2717 ብዬ ሞላለሁ። ሂንት አስቀምጥልኝ ይለኛል። ሂንቱ ሚኒ ብዬ አስቀምጣለሁ ማለት ነው። እሱን ከጨረሱ በኋላ ኔክስት እለዋለሁ ማለት ነው። እዚህ ጋር ከዛ በኋላ ከሶስቶቹ የመጀመሪያውን እንመርጥና ወደ ኔክስት ስቴፕ ስንሄድ የምናገኘው ይህን ኢንተርፌስ ይሆናል። ከዚህ ጋርም ኖርማሊ ሴታፕ የሆነ ስለሆነ ኔክስት ብለን እናልፍና ፐብሊክ የምትለውን ክሊክ ስናደርግ ይህን እናገኛለን ማለት ነው። ይህን ካገኘን በኋላ ወደ ቀጣዩ እናልፋለን ማለት ነው። ይህን አይነት ኢንተርፌስ እናገኛለን፣ ዌልካም የሚል ማለት ነው። ይህን ካገኘን በኋላ ወደ ኖርማሊ ወደ ኢንተርፌሳችን ደረስን ማለት ነው። ይቺ ኖርማሊ የዊንዶውስ 7 ኢንስቶል ያደረግናት ኢንተርፌስ ነች። ነገር ግን ስራችንን ለመስራት መጀመሪያ ላይ እንደነገርኳችሁ አታች ያደረግናትን አይዞ ፋይል ሪሙቭ ማድረግ ይጠበቅብናል። ይህችንን ፋይል ሪሙቭ እናደርጋለን። ከዛ ቀጣይ ይህን አይነት ኢንተርፌስ ይመጣልናል። ይህ ከመጣልን በኋላ ወደ ፓስዋርድ ይወስድንና ቀደም ያስገባናትን ፓስዋርድ ሚኒ 2717 ብዬን ያስገባው እኔ ያችን አታች ሳደርጋት ወደ ኢንተርፌስ ወይም ወደ ዊንዶውስ 7 ይወስደኛል ማለት ነው። ከዛ ከገባው በኋላ እንደነገርኳችሁ የተለያዩ ኦፕሬሽኖችን መስራት እንችላለን ማለት ነው። በጣም ብዙ አሉ። ከነዛ ውስጥ የምንፈልገውን እንሰራለን ማለት ነው። ወይም ያሰራና ኖርማሊ የሰራውት ዊንዶውስ 7 ይህን ይመስላል ማለት ነው። ከዚህ ከገባን በኋላ የተለያዩ ኦፕሬሽኖችን ወይም ስራዎችን እንሰራለን። ለምሳሌ እኔ ካልኩሌተርን ለማሳየት ፈልያለሁ። ካልኩሌተርን እንዴት እንደሚሰራ እናያለን። ይሄን የሚሰራልን ግን እንደነገርኳችሁ ዶንት ፎርጌት ከዛ አታች ያደረግናትን አይዞ ፋይል ሪሙቭ ማድረግ አለብን። ከዛ ውጭ ላይሰራልን ይችላል ማለት ነው። እሱን ሪሙቭ ካደረግን በኋላ እንዳያችሁት የተለያዩ ኢንተርፌሶች አሉ። እነዚህ ውስጥ ግን ካልኩሌተሯን ነው ስንሰራ ወይም ሲሰራልን እናያለን ማለት ነው። ካልኩሌተሯን ክሊክ አድርገን የተለያዩ ስራዎችን እዚህ ጋር እንደምታዩት ይሰራልናል ማለት ነው። ስለዚህ ዊንዶውስ 7 የሰራናት ኢንተርፌስም ይህችን ትመስላለች። እንደምታዩትም የተለያዩ ኦፕሬሽኖችን ይሰራልናል ማለት ነው። ኢንተርፌሳችንም ይህን ይመስላል ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። ቴንክ ዩ ፎር ዋቺንግ